ካህናት ነገስታት በኢትዮጵያ ዘመነ ላስታ በኢትዮጵያ ታሪክ ውስጥ ከሚታወስበት ነገር አንዱ የካህናት ነገስታት መኖር ነው። ከ11 የላስታ ነገስታት አራቱ ማዕረገ ክህነት ያላቸውና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅድስና ማዕረግ የተሰጣቸው ናቸው። እነዚህም ቅዱስ ይምርሃነ ክርስቶስ፣ ቅዱስ አርቤ፣ ቅዱስ ላሊበላና ቅዱስ ናኩተላብ ናቸው። ከታሪካቸውና ለትውልድ ሰርተው ካወረሱት ቅርሶቻቸው መረዳት እንደሚቻለው እነዚህ ነገስታት ጠንካራ መንፈሳዊ ሕይወት የነበራቸው፣ ብዙ ጊዜያቸውን ለመንፈሳዊ አገልግሎት ያውሉ የነበሩ፣ ከመንግስታቸው ኩሌታ ዘመን ያላነሰ አብያተ ክርስቲያናትን በመስራት ያሳለፉ፣ ለሕዝበ ክርስቲያኑ በመልካም የመንፈሳዊ ሕይወት ጉዟቸው አርያና ምሳሌ የሆኑና የቤተ ክርስቲያን ትምህርት በሚገባ የተማሩና ጥልቀት ያለው ሃይማኖታዊ ዕውቀት የነበራቸው ናቸው። በእነዚህ ነገስታት ካህናት ዘመን በኢትዮጵያ ውስጥ መረጋጋት፣ ፍጹም ሰላምና የምጣኔ ሀብት እድገት መኖሩንም እንገነዘባለን። በዚህ ዘመን መንግስትና ቤተ ክርስቲያን ከመቼውም ጊዜ በላይ ተጣምረው ለመንፈሳዊ ልዕልናና ለሀገራዊ ብልጽግና ልዩ አስተዋጽኦ ነበራቸው። እነዚህ ካህናት ነገስታት ባሳነጿቸው አብያተ ክርስቲያናት የሚገኙ የየራሳቸው ገድሎችና የሚታሰቡበት ቀን አላቸው። የአራቱን ቅዱሳን ነገስታት ዘመነ መንግስት ከሁሉም በላይ ልዩ የሚያደርገው ቤተክርስቲያን የነበራት ክብርና ድጋፍ ነበር። ነገስታቱ ራሳቸው ካህናትና ፍጹም መንፈሳውያን ስለነበሩ ለቤተክርስቲያን በነበራቸው ታላቅ ፍቅር ሌላውም ሕዝበ ክርስቲያን አርያነቱን በመከተል ለቤተክርስቲያን ትልቅ ድጋፍ ነበረው። እነዚህ ነገስታት አብያተ ክርስቲያናትን ከማነጽ ሌላ ለበርካታ ገዳማትና አድባራት ተጨማሪ መተዳደሪያ ይሆን ዘንድ ርስተ ጉልት በመስጠትም ይታወቃሉ። በእነዚህ ነገስታት ዘመን ከመቼውም ጊዜ በላይ የቤተ ክርስቲያንና የቤተ መንግስት አንድነትና ትስስር ጎልቶ ይታይ ነበር።